ሰላም የጆይ አውቶሞቲቭ ተከታታዮቻችን እንዴት ሰነበታችሁ? እንዴት ናችሁ? ዛሬ ደግሞ በክፍል 2 ፕሮግራማችን እንግዲህ ዓለም አቀፍ የመንገድ ዳር ምልክቶች ከምንላቸው መካከል የሚቆጣጠሩትን ዓለም አቀፍ የመንገድ ዳር ምልክቶች እንመለከታለን ማለት ነው። አብራችሁን ቆዩ። ክቡራን የቻናላችን ቤተሰቦች በክፍል 1 ፕሮግራማችን እንደምታስታውሱት ዓለም አቀፍ የመንገድ ዳር ምልክቶች በ3 እንደሚከፈሉ አይተናል። እሱም የሚያስጠነቅቁ እንደገና ደግሞ የሚቆጣጠሩ ሶስተኛ መረጃ ሰጪ ብለን አይተናል ማለት ነው። ከዛ መካከል የሚያስጠነቅቁትን ዓለም አቀፍ የመንገድ ዳር ምልክቶችን አይተናል። ዛሬ ደግሞ የምንመለከተው የሚቆጣጠሩ ዓለም አቀፍ የመንገድ ዳር ምልክቶችን ነው። አብራችሁን ቆዩ። እንግዲህ ክቡራን አድማጮቻችን የሚቆጣጠሩ ዓለም አቀፍ የመንገድ ዳር ምልክቶች ክፍል 2 እንመለከታለን። በክፍል 2 ዝግጅታችን እንግዲህ የሚቆጣጠሩ ዓለም አቀፍ የመንገድ ዳር ምልክቶችን እንመለከታለን። የሚቆጣጠሩ ዓለም አቀፍ የመንገድ ዳር ምልክቶች የምንላቸው 3 ናቸው። እነሱም አንደኛው የሚከለክሉ ዓለም አቀፍ የመንገድ ዳር ምልክቶች ናቸው። ሁለተኛው ደግሞ የሚያስገድዱ ዓለም አቀፍ የመንገድ ዳር ምልክቶች ናቸው። ሶስተኛው ደግሞ ቅድሚያ የሚያሰጡ ዓለም አቀፍ የመንገድ ዳር ምልክቶች ብለን በ3 እንከፍላቸዋለን ማለት ነው። ነገር ግን ዛሬ ከነዚህ መካከል አንደኛውን ነው የምንመለከተው። እሱም የሚከለክሉ የመንገድ ዳር ምልክቶችን እንመለከታለን ማለት ነው። ወደዛ እንለፍ። እሺ በሚቆጣጠሩት ውስጥ የምናገኛቸው የመጀመሪያው የሚከለክሉ ዓለም አቀፍ የመንገድ ዳር ምልክቶች ከምንላቸው መካከል አንደኛው ስንመለከት እንግዲህ የሚከለክሉ ዓለም አቀፍ የመንገድ ዳር ምልክቶች የምንላቸው ክብ ቅርጽ አላቸው። እዚህ ጋር እንደምታዩት ክብ ቅርጽ አላቸው። እንደገና ደግሞ ጠርዛቸው በቀይ ቀለም የተቀለመ ነው። ጠርዛቸው ይታያቸዋል። እዚህ ጋር ቀይ ነው ቀለማቸው፣ ክቡ ማለት ነው። ጠርዙ ቀይ ቀለም ነው። ሌላ ደግሞ በተጨማሪ መደባቸው ደግሞ ነጭ ነው። ውስጥ ስታዩት መደባቸው ነጭ ነው ማለት ነው። ሌላ መልእክታቸውን ደግሞ ያው በጥቁር ቀለም ሊያስተላልፉ ይችላሉ። ጥቁር ቀለምን ተጠቅመው ቀስት ሊሆን ይችላል፣ ምስል ሊሆን ይችላል እና ሌሎችንም ነገሮች ሊጠቀሙ ይችላሉ። ነገር ግን በሚቆጣጠሩት ውስጥ ካሉት መካከል የሚከለክሉ የመንገድ ዳር ምልክቶች የምንላቸው ክብ ቅርጽ አላቸው። መደባቸው ነጭ ነው። ጠርዛቸው በቀይ ቀለም የተቀለመ ነው። እንደገና ደግሞ መልእክታቸውን በቀስት ወይንም በምስል ሊያስተላልፉ ይችላሉ ማለት ነው። ስለዚህ የሚከለክሉ ዓለም አቀፍ የመንገድ ዳር ምልክቶች እነዚህ ናቸው ማለት ነው። እስኪ እንመልከታቸው። ያው እንደምታዩቸው ይህንን ይመስላሉ ዓለም አቀፍ የመንገድ ዳር ምልክቶች መካከል የሚከለክሉ የመንገድ ዳር ምልክቶች ማለት ነው። እስኪ ደግሞ እያንዳንዳቸውን እንመልከት። ለምሳሌ እዚህ ጋር የምንመለከተው ታያችኋል፣ በቀይ ክብ ሆኖ መሃል ላይ የእግረኛ ምስል ካለበት ለምን የተከለከለ ነው እያለ ነው ማለት ነው። ለእግረኛ የተከለከለ ነው የሚል መልእክት አለው ማለት ነው። ስለዚህ ዓለም አቀፍ የመንገድ ዳር ምልክቶች መካከል የሚከለክሉ የመንገድ ዳር ምልክቶች ከምንላቸው አንዱ ምልክት ይሄ ነው። ታያቸዋል፣ ቀይ ክብ አለው። ከዛ በኋላ መሃል ላይ የእግረኛ ምልክት ካለው እግረኛን ምን እያደረገ ነው? እየከለከለ ነው ማለት ነው። ስለዚህ እዚህ ጋር አንድ መረዳት ያለብን ነገር ምንድነው? ውስጡ ላይ ያለውን ምስሉ ላይ ያለውን ነው የሚከለክለው። ምስሉ ላይ ያለውን ምን ያደርጋል ማለት ነው? ይከለክላል ማለት ነው። ሌላ ስንመለከት ለምሳሌ እዚህ ጋር ታያቸዋል። እዚህ ጋር አሁን ክብ ነው፣ ቀስቱ ግን የዞረ ነው። የዞረ ቀስት ከሆነ በነገራችን ላይ ቀስት ምንጊዜ ምልክት ላይ ካያችሁ ቀስት የመንገድ ምልክት ነው። የሚከለክል ምልክት ላይ፣ የሚያስገድድ ምልክት ላይ፣ የሚያስጠነቅቅ ምልክት ላይ ቀስት ካያችሁ ቀስት የመንገድ ምልክት ነው። ስለዚህ በዚህ መሰረት ምን ማለት ነው? ዞሮ መመለስ የተከለከለ ነው የሚል መልእክት አለው ማለት ነው። እዚህ ጋር ይታያችኋል። ስለዚህ ዞራችሁ መመለስ አትችሉም፣ በዚህ አቅጣጫ ዞራችሁ መመለስ አትችሉም እያላችሁ ነው። ስለዚህ ዞሮ መመለስ ምን ያለ ነው? የተከለከለ ነው የሚል መልእክት አለው። እዚህ ጋር ደግሞ ስንመለከት መሃል ላይ ብስክሌት አለች ማለት ነው። ስለዚህ ምን እየከለከለ ነው? ለብስክሌት የተከለከለ ነው ወይንም ለሳይክል ምን ያለ ነው? የተከለከለ ነው ይለናል ማለት ነው።
ሌሎችንም ስንመለከት ለምሳሌ እዚህ ጋር የሚከለክል ምልክት ውስጥ የምንመለከተው ሞተር ሳይክልን ነው። ስለዚህ መንገዱ ለምን የተከለከለ ነው ማለት ነው? ለሞተር ሳይክል የተከለከለ ነው። ለምሳሌ እናንተ ያንን መንገድ መርጣችሁ ያሽከረከራችሁ ከሆነ ፊት ለፊት ይሄንን ምልክት ስትመለከቱ ሞተር ሳይክል ከያዛችሁ ቀጥታ ምን ታደርጋላችሁ? ትመለሳላችሁ ማለት ነው። ለምን? የሚከለክል ምልክት ስለሆነ ወይንም ሞተር ሳይክልን የሚከለክል ምልክት ስለሆነ ትመለሳላችሁ። ስለዚህ ይሄ ለሞተር ሳይክል የተከለከለ ነው የሚል ነው ማለት ነው። እዚህ ጋር ደግሞ የምንመለከተው ክብ ሆኖ አይታችኋል። ቁጥር 10 ቁጥርና ቲ ይጽፋል። ቲ ማለት ቶንን ነው የሚያመለክተው፣ የክብደት መለኪያ ነው። ቲ ካለ ቶን ነው። አንዳንድ ጊዜ ቶን ብሎ ሊያስቀምጥ ይችላል፣ ግን በቲ በፊደል ብቻ ሊያስቀምጥ ይችላል። ስለዚህ ያ ተሽከርካሪ ከ10 ቶን በላይ ከሆነ ማለፍ አይችልም ነው። ስለዚህ ጋር እያለን ያለው ምንድነው? ከ10 ቶን በላይ የሆነ ተሽከርካሪ ክብደቱ ማለት ነው ከ10 ቶን በላይ የሆነ ተሽከርካሪ ማድረግ አይችልም፣ ማለፍ አይችልም የሚል መልእክት አለው ማለት ነው። አንዳንድ መንገዶች በጣም ክብደት መሸከም የማይችሉ መንገዶች ከሆኑ እንደዚህ አይነት ምልክቶች ይቀመጡባቸዋል ማለት ነው። ምናልባት አሁን ይሄ ከ10 ቶን በላይ መሸከም የማይችል ከሆነ መንገዱ ይሄንን ምልክት ያስቀምጣሉ። ስለዚህ ከ10 ቶን በላይ የሆነ ተሽከርካሪ ምን አይልም ማለት ነው? ማለፍ አይችልም። ስለዚህ ይመለሳል። ስለዚህ ይሄ ይከለክላል። ከ10 ቶን በላይ የሆነ ተሽከርካሪ ማለፍ አይችልም የሚል ክብደትን የተመለከተ የተሽከርካሪ ክብደትን የተመለከተ የሚከለክል ምልክት ነው ማለት ነው። እስኪ ወደ ሌላ ደግሞ እንለፍ። ለምሳሌ እዚህ ጋር ታዩታላችሁ። እዚህ ጋር ደግሞ ምን ያመጣል? የጭነት ተሽከርካሪን ምስል ያሳየናል ማለት ነው። ስለዚህ የጭነት ተሽከርካሪ ምን ያለ ነው እያለ ነው ማለት ነው፣ የተከለከለ ነው። ስለዚህ ከባድ የጭነት ተሽከርካሪ ማለፍ ክልክል ነው የሚል መልእክት አለው ማለት ነው እዚህ ጋር። ሌላ ደግሞ ስንመለከት እዚህ ጋር ደግሞ ታያችኋል 50 ኪሎ ሜትር ፐር ሃወርስ ይላል ውስጥ ላይ የተጻፈው። ስለዚህ ከ50 ኪሎ ሜትር ፐር ሃወርስ በላይ ማሽከርከር ምን ማለት ነው ማለት ነው? የተከለከለ ነው የሚል መልእክት አለው። ፍጥነትን ነው የሚናገረው። ስለዚህ ከ50 አጠቃላይ ስፒዱን ነው የሚናገረው። ስለዚህ በሰዓት ከ50 ኪሎ ሜትር ፐር ሃወር በላይ ማሽከርከር ምንድነው ማለት ነው? ክልክል ነው ማለት ነው። ክልክል ነው እያለ እዚህ ጋር ያመለክተናል ማለት ነው። ሌሎችንም ስንመለከት ለምሳሌ እዚህ ጋር የሚናገረው ደግሞ ታያችኋል። እዚህ ጋር ያለውን ክብደት ከፍታን ነው የሚናገረው። ይቅርታ ከፍታን ይናገራል። እንዴት ነው ከፍታን የሚናገረው? ታያችኋል። በክብ ቅርጽ ሆኖ በቀይ ክብ ሆኖ መደቡ ነጭ ነው። ነገር ግን ውስጥ ላይ እንዲህ አይነት ጽሁፍ ታያችኋል። እዚህ ጋር ለምሳሌ አሁን 4.5 ሜትር ይልና ቀስት ከላይና ከታች ያስቀምጣል። ቀስት ከላይና ከታች ተቀመጠ ማለት ከፍታን ነው የሚናገረው። ስለዚህ ለምሳሌ ከ4.5 ሜትር በላይ የሆነ ተሽከርካሪ ከፍታው ማለት ነው ከፍታ ከታች ከመሬት እስከ ላይ ድረስ ከ4.5 ሜትር በላይ የሆነ ተሽከርካሪ ማለፍ አይችልም ማለት ነው። ለምሳሌ ይሄ ምልክት የት ላይ ይቀመጣል ካላችሁ አንዳንድ ማሳለጫዎች ላይ ለምሳሌ ከታች ግራውንድ ተሽከርካሪ ያለፈ ከላይ ድልድይ ከሆነ ያ ከታች ተሽከርካሪ የሚያልፍበት ግራውንድ ምናልባት ከዚህ በላይ የሆነ ተሽከርካሪ ከፍታው ከ4.5 በላይ የሆነ ተሽከርካሪ ማሳለፍ አይችልም ማለት ነው። ስለዚህ ይሄ በሚሆንበት ሰዓት ላይ ይሄ ምልክት ይቀመጣል ማለት ነው። ስለዚህ ከፍታን ይናገራልና ከ4.5 ሜትር በላይ ከፍታ ያለው ተሽከርካሪ ማለፍ አይችልም ማለት ነው። ለምሳሌ የእናንተ ተሽከርካሪ ከ4.5 በታች ከሆነ ማለፍ ይችላል። ነገር ግን በአንዳንድ ሁኔታዎች ለምሳሌ የጫናችሁት ጭነት ሊሆን ይችላል። የጫናችሁት ጭነት ከፍታ ካለው ከ4.5 በላይ ከሆነ ማሳለፍ ስለማይችል ማሳለጫው ዙራችሁ እንድትመለሱ ያደርጋል ማለት ነው። ስለዚህ ይከለክላችኋል፣ ማለፍ አትችሉም ይላችኋል ማለት ነው። ሌሎችንም ስንመለከት ለምሳሌ እዚህ ጋር የምንመለከተው መሽቀዳደም ክልክል ነው የሚል ነው። ታያችኋል። ሁለት ተሽከርካሪዎችን ያስቀምጥና ቀዩን ቀይ ሰረዝ እንደዚህ መሀል ለመሀል ከከፈላት ተሽከርካሪዎቹን ማድረግ አይችሉም፣ መሽቀዳደም አይቻልም። ስለዚህ እዚህ አካባቢ ላይ መኪና መቅደም ፈጽሞ አይቻልም። ስለዚህ ተራችሁን ጠብቃችሁ መስመራችሁን ጠብቃችሁ እንድታሽከረክሩ የሚያደርግ ምልክት ነው ማለት ነው። ስለዚህ እዚህ አካባቢ ላይ ከደረሳችሁ ይሄንን ምልክት ካያችሁ ማድረግ አትችሉም ማለት ነው። መሽቀዳደም አትችሉም የሚል ምልክት ያሳያል ማለት ነው። ስለዚህ
እነዚህንና ሌሎችንም ምልክቶች ያካተተ ይሄ የሚከለክል ዓለም አቀፍ የመንገድ ዳር ምልክት እንለዋለን ማለት ነው። ስለዚህ የሚከለክሉ ዓለም አቀፍ የመንገድ ዳር ምልክቶች ምንን ብለን አየን? ዓለም አቀፍ ምልክቶች የሚከለክሉ ዓለም አቀፍ የመንገድ ዳር ምልክቶች ክብ ቅርጽ አላቸው። እንደገና ደግሞ መደባቸው ነጭ ነው። ጠርዛቸው ደግሞ በቀይ ቀለም ምን ያለ ነው? የተቀለመ ነው። መልእክታቸውን በጥቁር ቀለም ሊሆን ይችላል፣ እንዲሁም ደግሞ በቀስት ሊሆን ይችላል፣ በምስል ሊሆን ይችላል ያስተላልፋሉ ማለት ነው። ስለዚህ ዓለም አቀፍ የመንገድ ዳር ምልክቶች ከምንላቸው መካከል ከሚቆጣጠሩት ውስጥ ደግሞ የመጀመሪያውን የሚከለክል የመንገድ ዳር ምልክት ተመለከትን ማለት ነው። እንግዲህ ክቡራን አድማጮቻችን የሚቀጥለውን ፕሮግራም ደግሞ በሌሎች የመንገድ ዳር ምልክቶች ተመልሰን እንመጣለን ማለት ነው። በሚቀጥለው ፕሮግራም ላይ ስንመጣ የሚያስገድዱትን የመንገድ ዳር ምልክቶችን አብረን እንመለከታለን ማለት ነው። ለዛሬ ግን የዓለም አቀፍ የመንገድ ዳር ምልክቶች ከምንላቸው መካከል በሚቆጣጠሩት ውስጥ ያለውን የመጀመሪያ አንደኛ የሚከለክል የመንገድ ዳር ምልክትን አየን ማለት ነው። በሚቀጥለው ፕሮግራማችን ደግሞ ቀጣዩን ክፍል ይዘን እንመጣለን። እስከዛ ድረስ ሰላም ቆዩ። እንግዲህ ቻናላችን ቤተሰቦች በዚሁ አጋጣሚ ይህንን ቻናል ሰብስክራይብ በማድረግ ቻናሉን እንድትደግፉ እንዲሁም ደግሞ የሚጠቅሟችሁን ትምህርቶች በሰዓቱ ለእናንተ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ከጎናችን እንድትቆሙ እናሳስባለን ማለት ነው። እንግዲህ አዳዲስ ቴክኖሎጂ ተሽከርካሪን በተመለከተ እንዲሁም ደግሞ የመንጃ ፍቃድ ትምህርትን በተመለከተ ለእናንተ በዚህ ቻናል ላይ እናደርሳለን ማለት ነው። ስለዚህ ይህንን ቻናል እንድትደግፉ፣ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ አሳስባችኋለሁ። መልካም ጊዜ በድጋሜ